ስልጣን የተሰጠበት ዕለት ነው የነገው ዕለት። ዕቀቡኬ አባጌ በጎቼን ጠብቁ እያለ ክርስቶስ በጴጥሮስ አማካኝነት ስልጣን የሰጠበት ቀን ነው። ለጊዜው ይላሉ ሊቃውንት በቁሙ ግልገሎች የተባሉት 10ን ሐዋርያትን ጠብቅልኝ ሲለው ነው። እንዴት 10 ሐዋርያት ሆኑ ከተባለ ይሁዳ የራሱን መንገድ ተከትሎ ጠፍቷል። ኃላፊነት እየተረከበ ያለው ማን ነው? ጴጥሮስ። ስለዚህ 10ን ሐዋርያት፣ ፍጻሜው ደግሞ ሕፃናት ናቸው። ሕፃናት ግልገል የተባሉት ሕፃናት። ሁለተኞቹ ጠቦቶች ናቸው። ጠቦቶች የተባሉት 72ቱ አርድእት ናቸው ይላሉ ሊቃውንት። ፍጻሜው ወጣቶች ናቸው። ሶስተኛው በጎች ተብለዋል። ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ በጎቼን ጠብቅ። በጎች የተባሉት 36ቱ ቅዱሳን አንስት ናቸው። ፍጻሜው ግን ምእመናን ጎልማሶች በስተርጅና ያሉትን ነው። ስለዚህ ክርስቶስ ለጴጥሮስ ሕፃናትን፣ ወጣቶችን፣ ጎልማሶችን በክርስቶስ ያመኑትን ሁሉ በወንጌል መረብነት በቃለ እግዚአብሔር በቅድስናው ስፍራ በቤተ መቅደሱ እየተንከባከበ እንዲጠብቃቸው ለጴጥሮስ ስልጣንን ተሰጥቶታል። አንድም ይላሉ በፍጹምነት በማዕከላዊነትና በወጣትነት ያሉትን ምዕመናን ይጠብቅለት ዘንድ ስልጣን ተሰጥቶታል። ምናልባት እዚህ ቤት ያላችሁ አንዳንድ ወንድሞች ስሰማቸው አዝናለሁና እኔም ካህን ነኝ የሚሉ ስልጣነ ክህነት አያስፈልግም የሚሉ ምስጢራትን የሚፈጽሙ አባቶችን ትንሽ የሚንቁ ሰዎች ላይጠፉ ይችላሉ። መጽሐፍ ግን እንዲህ ይለናል። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ዘአሰርከ በምድር ይኩን ሱረ በሰማያት ወዘፈታይከ በምድር ይኩን ፍትሐ በሰማያት። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብሎ ለካህናት በጴጥሮስ አማካኝነት ስልጣነ ክህነት የያዙ ሰዎች ምዕመናን ያዘኑ፣ የተጨነቁ፣ የታመሙ ይድኑ፣ ይፈወሱ ዘንድ በቃለ እግዚአብሔር ይጽናኑ ዘንድ ተስፋ የቆረጡ ተስፋቸው ይለመልም ዘንድ ካህናት እረኛ ሆነው ለምዕመናን ተሰጥተዋል። ይህንን መገለጫ ቅዱስ ጴጥሮስ በነገ ዕለት ቤተክርስቲያናችን የምታስተምረው ትምህርት ነው። ስለዚህ ከዚህ በኋላ ቅዱስ ጴጥሮስ ቁልፍ ተረክቧል። አሳ ለማጥመድ ነበረ የሄደው። ከዚህ በኋላ አሳ አታጠምድም አለው። ከእንግዲህ በኋላ በወንጌል መረብነት የአዳምን ልጅ የጠፋውን በግ በአንድም በሌላ በሱስ በሲጋራ በጫት በብዙ ተግባራት የጠፉትን ምዕመናንን እየታደገ በወንጌል ቃል እያስተማረ የጠፉትን ሁሉ ይመልሳቸው ዘንድ ስልጣነ ክህነትን ተሰጥቶት የሚመልስበትን ትምህርት ነው ቤተክርስቲያን ነገ የምታስተምረው። ስለዚህ ሁላችንም ይሄ እውነት ተረድተን ገብቶን በብዙ አይነት ጎዳና የጠፋን ሰዎች ካለን እናት ቅድስት ቤተክርስቲያን ብዙ ሚስጥራት የሚከናወኑባት ስለሆነች ያለ ቤተክርስቲያን ካህናት፣ ያለ ካህን ቤተክርስቲያን ምንም ናቸው። እኛም ልክ እንደዚሁ ምዕመናን ተሳታፊዎች ጭምር ሆነን በእናት ቤተክርስቲያን አገልግሎታችን እንድትፈጽሙ ንስሐ ያልገባ ንስሐ እንድንገባ የመጨረሻው ዘመን ፍጻሜ የምናይበት የምንሰማበት ዘመን ላይ ስለደረስን ሁላችንም ለንስሐ ሞት እንድንበቃ ቅዱስ አምላካችን እግዚአብሔር በእውነት በወንጌሉ ቃል ያስተምረናልና ይህንን ለማለት ወዳለው። በመሀልም ደግሞ ናካላችሁ እንዳይሰለቻችሁ ረዛዝሞ ትንሽ ስጋቱም ጭምር ስላለኝ እንቅልፍ እንዳይመጣ ሌሎች ሀሳቦችም ደግሞ መጥተው ወደ ሌላም ጎዳና እንዳንሄድ ግጥም ያላቸው ዝማሬ የሚዘምሩ ሊኖሩ ስለሚችሉ በመሀል አከናውናችሁ ደግሞ በመሀል ይቀጥል የምትሉም ከሆነ ጥያቄም ጭምር ካላችሁ ሀሳብ አስተያየቶቻችሁንም ጭምር በመስማት ያለ እግዚአብሔሩ እንቀጥላለን ለማለት ወዳለው። ይቆየን። የዕረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ በአጸደ መቅደሱ በስዕልሽ ስር እረፍት የበዛው ነው በቅዱሱ ደብር ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን
የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከትሽን ልቅሰም ሳልለይ ካንቺ ደጅ አስራትሽ አድርጊ ጠቅልኝ እናቴ ታብብልኝ ትፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከአጠገቤ ጎኔ በዙሪያዬ እንዳለሽ እንደሱ ነው ልቤ በእንባ የሚያወጋሽ አልቅሼ ስመለስ ነግሬሽ ውስጤን አዘግይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ እግዚአብሔር ያክብርልኝ። ያልፍና ይሰፍናል ጸጥታ አይወድቅም አንተን የሰማ ድምፅህን ልጅህ ልጠማ በቅዱስ መንፈስ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ አያፍረኝ አይፈራኝ ቃል መስታወቴ ሁሌ ይነግረኛል ስለ ማንነቴ ወዴት እንደወደኩ ወዴትስ እንዳለው ሽንገላን በማያውቅ በቃልህ አውቃለሁ። አይወድቅም አንተን የሰማ ድምፅህን ልጅህ ልጠማ በቅዱስ መንፈስህ ይዋሃደኝ ቃል የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ የኔ ጌታ ሰምቼ አድምጬ ልቀመጥ በእርጋታ መንፈሴን አበርታ መንፈሴን አበርታ። ወስብሐት ለእግዚአብሔር። ቆይ
ሳምሪ እናመሰግናለን። ጸጋ ይብዛልሽ፣ ዝማሬም መላእክትን ያሰማልን። አሁን ወደ ማብቂያው ቀርበናል። መሌ አለ አለው መግቢ የመዝጊያ ጸሎት ከሱ አደርጋለን። እሺ፣ ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እዚህ ፕሮግራም ላይ ለታደማችሁ በትምህርትም በዝማሬም በግጥምም በተለያዩ መንፈሳዊ አገልግሎቶች ያገለግላችሁ ሁሉ እግዚአብሔር አምላካችን ዋጋችሁን ይክፈላችሁ። አምላካችን እግዚአብሔር ሀገራችንን ኢትዮጵያን ሰላም ያርግልን፣ ቤተሰቦቻችንን ይጠብቅልን፣ ፍቅር ጸጋና ሰላም ለሁላችንም የሚያድለን። እንዲሁም ለወንድማችን ለእዩ አምላካችን እግዚአብሔር ከሚበላ እንጀራ ጋር እድሜና ጤናን ያድልልን። ይበልጥ ለአገልግሎት የምታካበትን ጸጋ ማስተዋልና ጤናን ያድልልን። በዚህ ፕሮግራም ውስጥ ተሳትፎ ያደርጋችሁ ሁላችሁ አምላክ ወላዲተ አምላክ ከመከራ ስጋ ከመከራ ነፍስ ትከልላችሁ። በምትሄዱበት፣ በምትቆሙበት፣ በምትጸልዩበት፣ በምትለምኑበት ሁሉ ከኃጢአት በስተቀር የልቦናችሁን መሻት ልዑል አምላካችን እግዚአብሔር ይፈጽምልን፣ ለሁላችን የሚያሳካልን። እንዲሁ ተሰብስበው ነበር ተበተኑ ከሚባለው ነገር ሁሉ ልዑል አምላካችን እግዚአብሔር ይጠብቀን፣ በሃይማኖታችን እስከ መጨረሻው ድረስ ያጽናን። የቸርነት ጌታ በቸርነት በምህረት ሰዓት ተሟልቶን የባረከ ሰዓት ሌሊቱን ባርኮ ቀድሶ ያሳደረን አምላካችን ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከቅዱሳን መላእክት ከቅዱሳን ጻድቃን ሰማዕታት ረድኤትና በረከትን ያሳድርብን። ይበልጥ ለአገልግሎት የምንተጋበትን ጸጋውን ማስተዋሉን ልዑል አምላካችን እግዚአብሔር ያድልልን። ሁላችሁንም በፍቅር በሰላም በጤና ባላችሁበት ቦታ ሁሉ ቤተሰቦቻችሁን፣ ልጆቻችሁን፣ ትዳራችሁን፣ ህይወታችሁን ልዑል አምላካችን ይጎብኝላችሁ። ይበልጥ ለአገልግሎት የምትተጉበትን እድሜውን ጸጋውን በረከቱን ያድልልን። እንዲህ በማለት ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን